የመናፍቃን አንዱ ምልክታቸው በጉልበት መመካት ነው። በጉልበት መመካት አንዱ ጠባያቸው ነው። ተከራክሮ ማሸነፍ ካቃታቸው ወደ ፖለቲካ ጠጋ ነው የሚሉት። መክሰስ፣ በጉልበት መመካት፣ ማስፈራራት እንዲፈራይ ብሎ ነው። ንስጥሮስ ዕውቀት እንደሌለውና ቄርሎስን እንደማይችለው ያውቀዋል፣ ቀምሶታል። ቀድሞ በመልእክቱ ታው ንስጥሮስ ብሎ መልእክት ጽፎለታል። ከጉባኤው በፊት ሲመጣ ምን ይዞ መጣ? ወታደር። ፍራኝ፣ እኔ አጉል ነው እንዳትከራከራይ ሊል ነው። ቅዱስ ቄርሎስ ግን ፊት ለፊት ወላዲተ አምላክ የሚል እንደ ሰንደቅ ዓላማ አጽፎ በሁለት ቀሳውስት አስይዞ ነበር የደረሰው። 40 ሊቃነ ጳጳሳትን ከእስክንድሪያ ይዞ ማለት ነው። እውነትም ወላዲተ አምላክ ለሚል ስም ልንሞትለት ሁሉ ይገባል። ስለ እውነት ወላዲተ አምላክ አለማለት የእግዚአብሔር ልጅ የማዳን ጉዞ የካደ ነው። ቅዱስ ጎርጎርዮስ ዘኑሲስ ይላል ድንግል ማርያምን ወላዲተ አምላክ የማይል ሰው ከልዑል እግዚአብሔር የራቀ ነው ይላል። ድንግል ማርያምን ወላዲተ አምላክ ብሎ የማይናገር የማያምን ሰው ከልዑል እግዚአብሔር እቅፍ የራቀ ነው። ምን ትላለህ? ምን ትላለህ? ወደቅኩ ስትል ሔዋን ትተህ አትተርክም እኮ። ተነሳው ስትል ማርያም ትተህ እንዴት ትተርካለህ? ጠፋው ስትል ሔዋን ትላለህ። ሞትኩ ስትል ሔዋን ትላለህ። ተሰደድኩ ስትል ሔዋን ትላለህ። ከገነት ወጣው ተባረርኩ፣ የሞት ሞት ተፈረደብኝ፣ ሲኦል ወረድኩ፣ ወደቅኩ፣ ልጅነት አጣው፣ ከእግዚአብሔር ተለየው፣ ዘላለማዊ ሞት ነገሰብኝ ስትል ሔዋን ትላለህ። ቆረብኩ፣ አባ አባ ብዬ የምጠራበት የልጅነት መንፈስ ተሰጠኝ፣ የእግዚአብሔር ልጅ የመሆን ስልጣን አደለኝ፣ በጥምቀት ክርስቶስን ለበስኩት፣ የሕይወት እንጀራ ክርስቶስን ተመገብኩ፣ የሕይወት ውሃ ክርስቶስን ጠጣሁት፣ የዘላለም በር ተከፈተልኝ፣ እረኛችን ክርስቶስ መጥቶ ከተኩላ አዳነኝ ስትል ማርያምን ለምን ትተዋታለህ? ይህን ትቶ ታሪክ የለም። የድህነት ታሪክ ከድንግል ማርያም ተለይቶ የሚተረክ የድህነት ታሪክ የለም። ስለ እውነት የእግዚአብሔር ልጅ መጣና ከሴትም ተወለደ ብሎ እኮ ነው የሚጀምረው። እግዚአብሔር የዘመኑ ፍጻሜ በደረሰ ጊዜ ዋመበጻ ጊዜሁ ፈኖ እግዚአብሔር ወልዶ ዋሕዶ ተወልደን ብስ የዘመኑ ፍጻሜ በደረሰ ጊዜ እግዚአብሔር ልጁን ላከው። እናስ ምን አደረገ? ከሴትም ተወለደ ነው። ከዚያስ ምን አለ? ቦአ ውስተ ኦሪት ከመ ይሳየጦሙ ለእለ ውስተ ኦሪት። በኦሪት መርገም ተይዘው ያሉትን ያድናቸው ዘንድ ወደ ኦሪት ገባ፣ ከሕግ በታችም ዋለ። ራሱን ድሃ አደረገ፣ ነዳይ ሥጋን ለብሶ ታየ፣ በዚያም ካሰና ታረቀን። ይህን ትቶ ታሪክ የለም። ድህነት የድህነት ታሪክ ሲተረክ መዳን በክርስቶስ ነው። ዳን ስትል ግን ለድህነት ምክንያት የሆነችው ድንግል ማርያምን ትቶ ድህነት አይተረክም። እና ለዚህ ነው እኮ ኦርቶዶክሳን ከምንም ነገር በፊት ጸሎት ራሱ ስንጀምር እክህደከ ሰይጣን በቅድመ ዛቲ እማ የቅድስት ቤተ ክርስቲያን፣ ሰይጣን ሆይ በዚህች ቅድስት ቤተ ክርስቲያን ፊት ቁሜ እክድሃለሁ፣ አንተን ለመካዴ ደግሞ ምልክቴ ማናት ነው ያለው? ማርያም ናት ነው። የዲያብሎስ ባሪያ ለመሆናችን ፊት ለፊት የነበረችው ሴት ማናት? ሔዋንም። የእግዚአብሔር ለመሆናችን ፊት ለፊት የምትታየው ሴት ማናት? ለዚያ ነበር እኮ ከመስቀሉ ፊት ስር ቆማ የምናያት። የሞት ፍሬ ከበላንበት ዛፍ ስር አንዲት ሴት ቆማ እንዳየናት ሁሉ የሕይወት ፍሬ ክርስቶስ እኮ ለእኛ ብሎ ሲፈተት ከዚያ ዛፍ ስር የምናያት አንዲት ሴት ነበረች ከመስቀሉ ስር። እሷም ድንግል ማርያም ነው።